እስቲ አንድ ቁም ነገር ልንገራችሁ። ሰውየው ነው አሉና እንዲህ መፎክር አሰርቶ እናጋልጥ 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 እያለ ይሄዳል እና ሰዎች እየተከተሉት ከኋላ እናጋልጥ እናጋልጥ ይላሉ እሱ የሚለውን እየደገሙ እና ጥቂት ከተጓዙ በኋላ ፖሊስ ያስቆማቸውና ይከባቸዋል። ከዛ እናጋልጥ አሁንም ይፎክራሉ። ከዛ ፖሊሱ ግራ ተጋብቶ ምንድነው ቆይ የምታጋልጡ ብሎ ሲጠይቃቸው ወደ መፈክሩ ይጠቁሙትና ያያሉ። መፈክሩን ሲያዩ ራሳችንን እናጋልጥ ነው የሚለው። ፖሊሱ በጣም ይገረምና ስቆባቸው ምናምን ይበትናቸውና ይሄዳል በምህረት ማለት ነው። እና ንስሐ እንግባ ልላችሁ ፈልጌ ነው። እግዚአብሔር ፊት ራሳችንን እናጋልጥ። እርሱ ፍጹም አባታችን ስለሆነ ሚስጥራችንን የሚደብቅ አምላክ ነው። ቀዶ የሚጥልልን እኛ እንኳን መልሰን እንዳናስበው ሚስጥር ብለን ያዝነውን ራሱ መልሰን እንዳናስበው የሚያደርግ ፍጹም አባት የሚያስረሳን ስለሆነ ራሳችንን በሱ ፊት እናጋልጥ። ሰብስክራይብ ማድረጋችሁ እንዳይረሳ።